እኔ አሻንጉሊት አቅፊያ ማድረው እሱ እኮ ለምን አሻንጉሊት ታቅፊያለሽ? እሱም ሌላ አሻንጉሊት ገዝቶ ለምን ያቅፋል? ሁለታችሁም ተቃቅፋችሁ መተኛት በቃ። ታዲያ ለምን ሽማቲው እንዴ? እኔ ለምን እሽለዋለሁ? ለምን ምን ያደርጋል ብሩኬ? ምንም ጥፍጥፍ ብሎ እኮ ነው የሚተኛው። ጥፍጥፍ ብሎ ይተኛ። አሁንም እኮ ካንቺ ጋር መተኛት እኮ ነው የፈለገው። ጥፍጥፍ ብሎ ይተኛ። መተኛት አልፈልግማ። እሺ ማን ከብሩኬ ጋር ይተኛ? አትፍሪው። እኔ እኮ ተቃራኒ ጾታ ነን። መፍራት ያለ አይነት ነን። አልገባኝም። ብሩኬ ምንም አንድ አይነት ነው ካንቺ ጋር። አንድ አይነት ነው መሆንም ያለበት። አንድ አይነት እኮ ናቸው። ቤተሰብ አይደሉ? አንድ አይነት እኮ ናቸው። ብሩኬ ማለት አንድ አይነት ጾታ ነን። አንድ አይነት ናችሁ በቃ። እኔ አብሬው ጸጉሩን እያሻሸሽ እንቅልፍ እንዲወስዶ ማድረግ ልጅ አቀፈሽ። ሶፋ ላይ ጸጉሩን አሻሽለታለሁ። እዚህ ሰው በተሰበሰበበት ሰው ምን ያረጋል እንዴ? መፍራት የለባችሁም ብሩኬን። አሁን እንደው መፍራት ያለባችሁ እምቢ እያላችሁ ስትመጡ ልጁ ወደ ሌላ ነገር ወደ ቫምፓየርነትም ሊቀየርብን ይችላል። ምን ማለት ነው? ቤቱ ይበርዳል ታውቂያለሽ። ቤታችሁ ይቀዘቅዛል። አዲስ ቤት ነው በኮፍያ ምናምን ያለው። እሺ የሚበርድ ቤት ታዲያ ብሩኬን ብቻ አንተኛ ማለት መቻል አለበት። እንዴው አንተ ሼም አይቆነጥጥህም? አብራችሁ ተኙ፣ አቅፈሽው ተኙ እንዴ። ሀይሚ ደግሞ እኔም ራሱ እኮ አሻንጉሊት አቅፌ ነው መተኛው አለች። እንግዲህ እና አንተ እቺ ህፃን ልጅ ትንሽ እንኳን አታፍርም? እንዴት ነው አብረው የሚተኙት? ኧረ ትንሽ የሚቆንጥጥህ እንጂ ተው እንጂ። ገና ቢክራ እኮ ነች። እንዴት ነው በአንዴ ሄዳ ከሱ ጋር የምትጋደመው እንዴ? እንደ ሌላ ሴት እኮ ዘልዛላ ሴት አይደለችም። ኧረ ተው እንጂ ቆፍጠን በይ እንጂ ሀይሚዬ የኔ ቆንጆ። እኔም እኮ መተኛው አሻንጉሊት አቅፌ ነው። ስለዚህ ዝም ብሎ መተኛት ይችላል። የኔ ቅመሞች እስኪ በእነዚህ ልጆች የሚዝናና የምሬን ነው ምላችሁ። በቃ እኔ አላቅም ብቻ እያዝናኑኝ ነው በዚህ ሰሞን ማለት ነው። እንደነዚህ የሚያዝናና አላቅም ብቻ እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ፣ ላይክ ሼር ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ይዩልኝ የኔ ውዶች። ለአላህ ብዬ እወዳችኋለሁኝ። እና ሀይሚና ቡራዬ እስኪ የሳቄ ምንጭ የሆኑ እነዚህ ልጆች ማለት ነው። ውድ ቤተሰቦቼ በጣም ነው የሚያስቁኝ፣ በጣም ነው ደስ የሚሉኝ፣ በጣም ነው የምወዳቸው፣ በጣም የማከብራቸው ልጆች ናቸው ማለት ነውና የኔ ቆንጆ ሀይሚ ምን ትለዋለች? እኔም እኮ መተኛው አሻንጉሊት አቅፌ ነው። ስለዚህ ዝም ብሎ ይተኛ። ጭራሽ ደግሞ አውቆ ፍፄ ደግሞ ነገረኛ፣ የነገሩ ነገር ማለት ነው። ቤተሰብ ቤታችሁ እንዴት ነው የሚበርደው? ቆይ በጣም ይበርዳል ምናምን ነገር ሲል እኔም እኮ ኮፍያ ለብሼ ይኸው ጃኬት ለብሼ ያለው ምናምን ነገር አለችው። እሱም ደግሞ እና እንደዚህ የበረደ ነው እንዴ እሱ እንደዚህ ተጣጥፎ የሚተኛው? እባክሽ አብረሹ ተኚ። ሰው በተሰበሰበ ጸጉሩን አሸዋለሁኝ አለችው። የምሬ ነው የምላችሁ እውነት ለመናገር ሀይሚ ማለት ነው በጣም ራሷን ታስከብራለች እስከ ጥግ ማለት ነው። ሴት ማለት እንዲህ ነው። የምሬ ነው የምላችሁ። ቆይ አሁን ሰው በተሰበሰበበት ሶፋ ላይ ራሱን አስተኛዋለሁ እንግዲህ ብላለች ማለት ነው። ጸጉሩን ያሻሸው አስተኛዋለሁ ሶፋ ላይ ሰው በተሰበሰበበት አለች። አንዳንድ ሰው ቢሆን እስካሁን አይለመንም ነበር። አንዳንድ ሴቶች ማለት ነው ይሄ እነ ፍየል ምላሶች ማለት ነው። እነሱ አሁን አብሮ ኧረ ወዲያውኑ ማለት ነው እሱ አይደለም የሚፈልጉት። እቺ ግን አሁን በሷ ብዙ ትምህርት እንማራለን። በሀይሚ ራሱ ማለት ነው ብዙ ሴቶች ፍቅረኛሞች ነን ብለው ቤተሰቦቻቸው እንትን ሳይሉ ሳይናገሩ ሽማግሌ ሳይላክ ምናምን ነገር ቢያንስ እሷ ከቤተሰቦቿ አስተዋውቃለች፣ ከአባቷ አስተዋውቃለች። ጋሼ ያውቋል፣ ቤተሰቦቿ ያውቁታል። ግን አንዳንድ ሰዎች ደግሞ ማንም ሰው ሳያቀባቸው ማንም ምንም ነገር ሳያደርግ ዝም ብሎ ዘው ብሎ ፍቅረኛ ነው ብሎ አብሮ የሚጋደሙ ስንቶቻቸው አሉ። በጣም ብዙዎቻቸው ማለት ነው። ከምነግራችሁ በላይ ማለት ነው። እና ሀይሚ በዚህ አጋጣሚ በጣም ጠንካራ በጣም ጎበዝ ሴት ነች። እና ብሩኬ ደግሞ ምን ሆኖ ነው ጭራሽ ሽማግሌ ላከ ማለት ነው። አብራችሁ ተኙ ብሎ ሽማግሌ ላከ። ሽማግሌውም ደግሞ ማነው? ፍፄ ነው። እባክሽ አብረሹ ተኝ ሊል ሽማግሌ ላከ ማለት ነው። ሽማግሌ አብራኝ እንድትተኛ እባክህን ሂድልኝ ሽማግሌ ሆነኝ ብሎት ነው እንግዲህ የላከው ማለት ነው። የሚገርም ነው። ትላንትና እንግዲህ አስቤዛ ልኮ እንግዲህ ይሄንን አስቤዛ ልኮላት አስቤዛ ይዞላት ነው እንጂ ሄዶ አስቤዛ ይዞላት ሄዶ አገባሻለሁኝ እያላት ማለት ነው። አስቡት። ሽቶ የምን ሽቶ? ሄዶ ዶራንት ነው ምንድነው የሚባለው? እሱ ይዞላት ሄዶ እንደዛ እያደረጋት እንደዛ እየተጫወተ ድንች፣ አስቤዛ ምናምን ሽንኩርት
ዘይት ግማሽ እቤት የተጠቀመበት ዘይት ግማሽ ይዞላት ሄደ። ካሁን በኋላ ማለት ነው አስቤዛ ካሁን በኋላ አንድ ሴት አስቤዛ መሆን አለበት። በቃ እንትን ይዛችሁ ስትሄዱ ማለት ነው። ስለዚህ እንደዛ መሆን አለበት። ኧረ ወይኔ እየተጫወተባት ነው እኮ ሀይሚኒ ቆንጆ። ምንም ግራ ገብቷታል። ልጁ ተቀይሯል እኮ ደግሞ ያሟል። ስለዚህ ወደ ህመም ከመቀየሩ በፊት እባክሽን አብረሹ ተኝ ይላታል፣ ይለምናታል። ምን ብለህ ነው አንተ? ኧረ ተው ልጅቷን ትኑርበት። ግራ ገብቷታል። እሷ እኮ የምሯን ተናዳ እያወራች ነው። ምንድነው በዚህ ልክ እንደዚህ መሆን እንዴ? አታልቅሽ የኔ ቆንጆ፣ አንቺ አታልቅሽ። ለምን ታለቅሻለሽ? ለምን እንዲህ ትሆኛለሽ እንዴ? አንቺ ጠንካራ ጎበዝ ልጅ ነሽ። ራስሽን የምታስከብሪ ልጅ ነሽ። እንደ ሌሎች ሴቶች ዘልዛላ አይደለሽ አይደለ? ቤተሰብ ልክ አይደለሁም? አረ የምር ሀይሚን የሚተካ የለም በሚዲያ አለ እና የኔ ቆንጆ የኔ ውድ ፍፄ ደግሞ ያው ሽማግሌ ነክ እንግዲህ ሽማግሌ ደግሞ አብራችሁ ተኙ ሊል ነው ሽማግሌው የመጣው። አብራችሁ ተኙ ሳይሆን ሽማግሌ ልኮ አብራ ትተኛለች። ከሽማግሌ በኋላ ሁለቱም ይደባደባሉ፣ ችግር የለውም እኮ ሁለቱንም ይደባደባሉ፣ ችግር የለውም። ከዛ በኋላ ያለው እሱም አያቅተውም፣ ችግር የለውም፣ አያሳስባችሁ። ግን ሽማግሌ ልኮ ቤተሰብ አስተዋውቆ በስነ ስርዓት ቀለበት አድርጎላት ደግሶ ፋፈሽ አድርጎ ምናምን ነገር ዘና ያለ ድግስ ነው የምፈልገው ብላለች። ዘና ያለ ድግስ ደግሶላት ነው ቢያገባት የሚሻለው። ግን ወዴት እየሄዳችሁ ነው? በዚህ አጋጣሚ ማለት ነው ወዴት እየሄዳችሁ ነው? ይሄ ፕራንክ ራሱ ቢሆን በጣም ነው የሚደብረው። ግን የሳቄ ምንጮች ናችሁ። በጣም ያሳቃችሁኝ ነው ሰሞኑ ማለት ነው። ግን የዛሬው ሽማግሌ ደግሞ የተለየ ነው። አብራችሁ ተኙ ልትባል ነው እንግዲህ ሽማግሌ የላከው ብሩክ ማለት ነው። ይሄ ብሩክ ግን አልተቻለም። የምሬን ነው የምላችሁና ብሩክ አልተቻለም። እንዴት ነው ቆይ አብራኝ ትተኛ ብሎ አብራኝ አልተኛም ብላኛለች አንድ ቤት እየኖረን ብሎ እንግዲህ ሽማግሌ የሚልክ እኔ ብሩክን አየሁኝ። የምር ፍፄ ደግሞ እሺ ብሎ መሄዱ ማለት ነው እሷ ጋር እሺ ብሎ ገብቶ እንግዲህ ሳያፍር መጠየቁ ራሱ ማለት ነው የነሱ ፋንታ እኔን ያፈርኩት። ጭራሽ ምንም እንትን ያላለች ፈላለች አብራኝ ትተኛ። ኧረ ምን አይነት ድፍረት ነው? ኧረ ተው ሀይሚና ብሩራ ተው፣ አትጫወቱብን እኛ ላይ። እናንተ የኔ ተነጋግራችሁ ነው ይሄንን ነገር የምትሰሩት። ግን እኛ አናቅም። እኛ እውነት እየመሰለን እኛ የመዳም ቅመሞች እውነት እየመሰለን እየተጫወታችሁብን ነው። ተው ብለናል። ተው ፍፄም እንግዲህ ሽምግልናው እንደዚህ አይደለም። ያው ሽማግሌ ከሆን ከሽማግሌ ላክም ነው ማለት ያለብህ። የሱም አብራችሁ ተኙ ሳይሆን የሱም ፕራንክ ማድረግ አለብህ እንጂ የሷ ብቻ አይደለም ፕራንክ ማድረግ ያለብህ።